በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን ተሰኛችሁ ሁላችሁም በእግዚአብሔር ቤተሰቦች በያላችሁበት የእግዚአብሔር ሰላም ከሁላችንም ጋር ይሁን። እንደምን ዋላችሁ? እንደምን አደራችሁ? እንኳን ለበዓለ ሆሳዕና በሰላም በጤና አደረሳችሁ። ዛሬ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በትህትና በአህያ ውርንጫ ላይ ተጭኖ በሕፃናት አንደበት የተመሰገነ ሆሳዕና በአርያም እየተባለ ወደ ኢየሩሳሌም የገባበት ታላቅ ዕለት ነው። ይህ በዓል ከዘጠኙ አበይት በዓላት አንዱ በመሆኑ ቤተክርስቲያናችን በታላቅ ድምቀትና በታላቅ ምስጢር ታከብረዋለች። ብዙ ምስጢራት የተፈጸሙበት የጌታችን ልዕልናው፣ ትህትናው፣ አዳኝነቱ፣ ቸርነቱ የተገለጠበት ትልቅ በዓላችን ነው። እንደሚታወቀው የአብይ ጾም 8ኛው ሰንበት ሆሳዕና በመባል ይታወቃል። ስያሜውም ያው እንደሌሎቹ በዓላት እንደሌሎቹ ሳምንታት እንደሌሎቹ የአብይ ጾም ሰንበታት የቅዱስ ያሬድ ስያሜ ነው። ይህን ስም ያገኘበት ምክንያት ደግሞ በዚህ ሰንበትና በዋዜሞቹ ዕለታት የሚዘመረው ጾመ ድጓ ሁሉ ሆሳዕና በአርያም እያለ የሆሳዕናን ቃል በየቦታው እየጠቀሰ እያነሳ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ እየተዘመረለት በአህያ ውርንጫ ላይ ተቀምጦ ኢየሩሳሌም የገባበትን ሁኔታ እየተረከ እየገለጸ ስለሚዘምር ከሚሰጠው በዕለቱ ከሚሰጠው አገልግሎት አንጻር የተሰጠው ስያሜ ነው። የሰንበት እንግዲህ ጌታችን ኢየሱስ ክርስቶስ በጌትነትና በክብር በውዳሴና በቅዳሴ ሆሳዕና በአርያም እየተባለ በሽማግሌዎችና በሕፃናት አንደበት በድንጋዮች ልሳን ሳይቀር እየተመሰገነ ወደ ኢየሩሳሌም በአህያ ላይ ተቀምጦ ለመግባቱ መታሰቢያ ሆኖ የተሰጠ ነው። እንግዲህ በምህረት ትሕትና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ሊያገለግል እንጂ በሰዎች ሊገለገል አልመጣም። ሰዎችን ይቅር ሊል የጠፉትን ሊፈልግ የሞት ለታሰሩት ነፃነትን ለሞቱት ሕይወትን ለሚያዝኑት መጽናናትን ሊሰጥ ለድሆች ወንጌልን ሊሰብክ ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው በሥጋ ማርያም የተገለጠው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ልዕልናው፣ ስለ ኃያልነቱ፣ ስለ ንጉስነቱ ለንጉስናው፣ ለልዕልናው፣ ለኃይሉ፣ ለክብሩ በሚመጥን መንገድ አይደለም ወደ ሆሳዕና የገባው ወደ ኢየሩሳሌም የገባው። የጥንት ነገስታት ነቢያት መኳንንቱ በፈረስ በበቅሎ በሰረገላ ይሄዱ ነበር። እርሱ ግን በትህትና ዝቅ ብሎ እኛን የጠፋኖችን ከፍ ሊያደርገን እርሱ ተዋርዶ እኛን ሊያከብረን ስለፈለገ ዝቅ ባለችዋ በተናቀችዋ በተዋረደችዋ አህያ ላይ ሆኖ ወደ ኢየሩሳሌም ገብቷል። ይሄ በዓል እንግዲህ ከዘጠኙ አበይት በዓላት አንዱ ስለሆነ የክብረ በዓሉ ምስጋናው እንግዲህ በዋዜማው ይጀመራል። ቅዳሜ ከሰዓት በኋላ ጀምሮ እንግዲህ ካህናቱ በቤተ መቅደስ ተሰብስበው በእምርት ዕለት በዓልን የታወቀች የተረዳች በሆነች በዓላችን በጽዮን ነጋሪትን ምቱ በሚመሰገንበት ተራራ ስበኩ ይህችም ቀን የእግዚአብሔር በዓል ናት ብሏልና በማለት የዋዜማውን ምስጋና እንግዲህ አገልግሎቱን በይፋ ይጀምራሉ። እንደሚታወቀው የአብይ ጾም 8ኛው ሰንበት ሆሳዕና ሰፊ አገልግሎት የሚሰጥበት ስለሆነ የማህሌቱ የዋዜማውን አገልግሎት በዚህ መርሐ ግብር ሙሉውን መግለጽ ማስተላለፍ ስለማይቻል በዕለቱ የሚደረገውን የቅዳሴውን ስርዓትና የቤተ መቅደሱን ዑደት በተመለከተ ቤተ ክርስቲያናችን ምን ትላለች፣ ምን ምስጢር አለው የሚለውን ጥቂት ነገሮችን ለማየት እንሞክራለን። እንደሚታወቀው እንግዲህ ሆሳዕና ልዩ የቅዳሴ ስርዓት፣ ልዩ የቅዳሴ ያገባብ፣ ልዩ ምስጢር፣ ልዩ ትርጓሜ ያለው ትልቁ በዓላችን ነው። በሌሊት ሆሳዕና ማህሌት ከመቆሙ በፊት በካህኑ ተባርኮ በሰሞነ ሕማማት ሲነበብ ሲተረጎም የሚሰነበተው ግብረ ሕማማት መጽሐፍ ይጀመራል ማለት ነው። ግብረ ሕማማት እንግዲህ ከዚህ በኋላ ከሆሳዕና በዓል በኋላ የሚቀጥለው አንድ ሳምንት ሕማሙን፣ ሞቱን፣ መሰቀሉን በጥንት ዘመን በብሉይ ኪዳን በፍዳ በመከራ በስቃይ በግዞት በዲያብሎስ አገዛዝ ስር ሆነን መኖራችንን የምናስታውቅበት ከሌሎች ዕለታት በበለጠ ወደ ቤተክርስቲያን የምንቀርብበት በጾም በጸሎት በስግደት የምናሳልፍበት ግብረ ሕማማትን በማንበብ በመስማትም በመተርጎም ጊዜያችንን ሁሉ የምናሳልፍበት ወደ የበለጠ ወደ እግዚአብሔር የምንጠጋበት ትልቁ በዓላችን ነው ጾመ ሕማማት። ስለዚህ በሱ አገልግሎት የሚሰጥበት ግብረ ሕማማት በሌሊት ማህሌት ከመቆሙ የሆሳዕና ማህሌት ከመቆሙ በፊት መጽሐፉ ተባርኮ ለንባብ ዝግጁ ይሆናል ማለት ነው። ከዛ በኋላ ስቡ ድስ ዘሳረረ ኩሎ ዓለመ
ዓለምን ሁሉ የፈጠረ እግዚአብሔር ፍጹም የተመሰገነ ነው በሚለው የምስጋናዎች ሁሉ ርዕስ እንግዲህ የዕለቱ የማህሌቱ ምስጋና በካህናቱ በሊቃውንቱ ይጀመራል ማለት ነው። ከአብይ ጾም ጀምሮ ማዕቀብ ተጥሎባቸው በዝምታ የነበሩ ከበሮ፣ ጸናጽል የምስጋናው ባለቤት ሆነው ድርሻቸውን ይወጣሉ ማለት ነው። እንግዲህ በዚህ የተጀመረው ማህሌት ሌሊቱን ሙሉ አድሮ መዝሙር በሚባለው ምስጋና በኩል አድርጎ ስርዓተ መወደስ ተደርጎ ሰላም በተባለ የምስጋና ማሳረጊያ የዕለቱ የማህሌት አገልግሎት ይጠናቀቃል ማለት ነው። ከዚህ በኋላ ሊቃውንቱ የዕለቱን ድጓ እየቃኙ እየመሩና እየተመሩ ዲያቆኑም ከመዝሙረ ዳዊት የዕለቱን በዓል ዕለቱን በተመለከተ ምስባክ እያዜመ እያሰማ ካህናቱ በዕለቱ በዓሉን የተመለከተ ወንጌል በአራቱ ማዕዘን እያነበቡ ቤተ መቅደሱን አንድ ጊዜ ይዞሩታል። ለምሳሌ ከምዕራብ ወደ ምስራቅ ባለው በር ፊት ለፊት በመቆም መምህሩ ወደ ቤቱ እንገባ ዘንድ መንገዱን አሳዩን የሚለውን ድጓ ይቃኛሉ። ካህናቱም እየተከተሉ ያዜማሉ። ዲያቆኑም ዘምሩ ለእግዚአብሔር ዘያድር ውስተ ጽዮን፣ በጽዮን የሚገለጥ እግዚአብሔርን አመስግኑ እያለ ዜማውን ያዜማል ማለት ነው። ካህኑ በመቀጠል በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 13 ያለውን ኃይለ ቃል ያነባል ማለት ነው። በዚህ አይነት መልኩ በአራቱም ማዕዘነ ቤተክርስቲያን ስርዓተ ውደቱ ይፈጸማል። ይህንን ስርዓት ሊቃውንተ ቤተክርስቲያን እንዲህ አስብተው አምልተው አባቶቻችን ክብር ምስጋና ይድረሳቸውና ሚስጥሩ ምንድነው? ለምንድነው በአራቱም የቤተ መቅደስ ማዕዘን እየተዞረ ምስባክ የሚሰበከው? ለምንድነው ወንጌል የሚነበበው? ሚል ጥያቄ እንዳይመጣብን በእንዲህ አይነት ጥያቄ አይምራችን እንዳይፈተን አባቶቻችን መልስ ሰጥተውበት አልፈዋል። ተርጉመውት አልፈዋል። አብራርተውት አልፈዋል። ለምንድነው እንደዛ የሚሆነው? የመጀመሪያው የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን በአህያ ውርንጫ ላይ ተጭኖ በሕፃናት አንደበት እየተመሰገነ ኢየሩሳሌም የገባበትን የምስጋና ጉዞ ለማመልከት ሲሆን፣ ሁለተኛው ደግሞ ሕገ ወንጌል ተስፋ መንግሥተ ሰማያት በአራቱ ማዕዘነ ዓለም ለሕዝብም ለአሕዛብም መሰበኩን መዳረሱን ለማመልከትና ሕዝብና አሕዛብ በወንጌል አንድ አካል መሆናቸውን በገቢር ለማሳየት እንደሆነ ይናገራሉ፣ ያስተምራሉ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከልዕልና ወደ ትሕትና ከሰማይ ወደ ምድር ዝቅ ብሎ በጠባብ ደረት በአጭር ቁመት ተወስኖ በሥጋ የተገለጠው የተራራቁትን ለማቀራረብ፣ የተጣሉትን ለማስታረቅ፣ የጠፉትን ለመፈለግ፣ የወደቁትን ለማንሳት ነው ሰው ይሆን። ስለዚህ የወንጌል አገልግሎት ማስታረቅ ነው፣ ማቅረብ ነው፣ ማዳን ነው፣ መፈወስ ነው። ስለዚህ በአራቱ ማዕዘን ዓለም ወንጌል ይሰበካል፣ ወንጌል ይነገራል። ጌታችን አምላካችን መድኃኒታችን ክርስቶስ ይመለካል፣ ስለ እርሱ ይሰበካል ማለት በአራቱ ማዕዘናት ቤተክርስቲያን ወንጌል ይነበባል፣ ምስባክ ይሰበካል ማለት ነው። ከዚህ አገልግሎት በኋላ ወደ ቅዳሴው አገልግሎት ነው የሚከደው። በዕለተ ሆሳዕና በገቢር ለማሳየት እንደሆነ ይናገራሉ፣ ያስተምራሉ። በዕለተ ሆሳዕና የቅዳሴው አገባብ ስርዓት በዕለተ ሆሳዕና እንግዲህ የቅዳሴው አገባብ ስርዓት ከሌሎቹ ዕለታት ሁሉ የተለየ ነው። ከዓመት አንድ ቀን የተለየ የቅዳሴ አገባብ ስርዓት የሚደረግበት ዕለት ናት። ከዚህች ቀን በፊትም ሆነ ከዚህች ቀን በኋላ በነበረው ባለውና በሚኖረው የቅዳሴ ስርዓት የዕለቱ ልዑካን ሁሉም ሰው ሳያሳቸው በምስራቅ በር በኩል ይገቡ ነበር። የቅዳሴ መግቢያ በሩ እንግዲህ እንደሚታወቀው የዘወትር ቅዳሴያችን በምስራቅ በር በኩል ነው። ካህናቱ፣ ዲያቆናቱ፣ ልዑካኑ ስጋውን ደሙን ይዘው የሚገቡት በምስራቅ በር በኩል ነው። የሆሳዕና ቅዳሴ ግን ከዚህ ሁሉ የተለየ ነው። ልዑካኑ በዕለቱ ተረኛ ሆኑት ልዑካኑ ካህናቱ፣ ዲያቆናቱ ህብስቱን በመሶበ ወርቅ ወይኑን በጽዋ ይዘው በምዕራብ በር በኩል ይቆማሉ። ሰራዩ ዲያቆንም በዜማ አለቆች መኳንንት ደጆችን በሮችን ክፈቱ አርዋት መኳንንት እያለ ይጮሃል። ካህኑም በመንጦላይት ውስጥ በመጋረጃ ውስጥ ሆኖ መንውቱ ዝንቱ ንጉሠ ስብሐት፣ ይህ የክብር ንጉሥ ማን ነው ብሎ ይጠይቃል። ካህኑ ዲያቆኑ ክፈቱልኝ ልግባ ብሎ ስለ ንጉሱ ሲናገር አዋጅ ሲያውጅ፣ ካህኑ ደግሞ ይገባ ዘንድ እንከፍትለት ዘንድ ይህ የክብር ንጉሥ ማን ነው ብሎ ስለ ንጉሱ ማንነት ይጠይቃሉ። ዲያቆኑ መልስ ይሰጣል። ይህ የክብር ንጉሥማ የኃያላን አምላክ እግዚአብሔር ነው ብሎ ይመልሳል። ዲያቆኑም 3 ጊዜ የክፈቱልኝ ጥያቄውን ይሄንን ዜማውን ካዜመ በኋላ ካህኑ ይባ ንጉሠ ስብሐት የክብር ንጉሥ ይግባ ብሎ ፈቅዶለት ይገባል። መዝሙር 23 ቁጥር 7 ላይ እናገኘዋለን።
ይሄንንም ለምንድነው በምዕራብ በር በኩል የሚገባው? ለምንድነው ዲያቆኑ 3 ጊዜ አርኅዋት እያለ ለምንድነው አለቆች መኳንንት በሮችን ደጆችን ክፈቱ እያለ ካህኑን የሚያስፈቅደው? ለምንድነው ምን ሚስጥር ለማስተላለፍ ተፈልጎ ነው የሚለውን ይሄንንም ሊቃውንተ ቤተክርስቲያን በዚህም ዙሪያ መልስ ሰጥተውበት አልፈዋል። ይሄንንም ሊቃውንቱ ሲተረጉሙ የመጀመሪያውን እንዲህ ይላሉ። ቅዱስ ገብርኤልና ወላዲተ አምላክ በሚስጥረ ብስራት ጊዜ እየተነጋገሩት እንደሆነና በመጨረሻም ይኩነኒ በከመ ትቤልኒ እንደ ቃልህ ይሁንልኝ ይደረግልኝ ብላ መቀበሏን ያሳያል። እንግዲህ ወላዲተ አምላክ ክብር ምስጋና ይድረሳትና እመቤታችን ቅድስት ድንግል ማርያም የሰው ልጆች አዲስ የሕይወት ጅማሮ በእርሷ እንዲፈጸም ቅዱስ ገብርኤል ሲያበስራት ይሁንልኝ ይደረግልኝ ብላ ፈቃደኝነቷን በገለጸች ጊዜ አካላዊ ቃል ወዲያውኑ የዕለት ጽንስ ሆኖ በማኅፀኗ አደረ ብለው አባቶቻችን ያስተምሩናል። በዚህ ጊዜም ካህኑ የክብር ንጉሥ ይግባ ብሎ በፈቀደ ጊዜ ካህኑ ዲያቆኑ ወዲያውኑ ይገባል ማለት ነው። ሁለተኛው ምክንያት ፈያታዊ ዘይማንና መልአኩ ኪሩብ በማእከለ ገነት የተነጋገሩትን በድርጊት ለማሳየት መሆኑን ያስተምራል። ቤተክርስቲያናችን መጽሐፍ ቅዱስን በድርጊት ትረካ በሚታይ መንገድ ግልጽ በሆነ መንገድ ለምዕመናን በሚመጥን ጆሮ ወንጌልን ታስተምራለች፣ ትሰብካለች። መልአኩ ኪሩብና ፈያታዊ ዘይማን በማእከለ ገነት ሲነጋገሩ አላየናቸውም፣ አልሰማናቸውም። ተጽፎ ነው ያነበብን። ያን የሚመስል ታሪክ፣ ያን የሚያስታውስ ታሪክ፣ ያን ሚስጥር የሚነገር ታሪክ ግን ዛሬ ቤተክርስቲያናችን በቅዳሴ ስርዓቷ ታሳየናለች፣ ታከናውንልናለች። እንግዲህ ገነትን በምትገለባበት የእሳት ሰይፍ የሚጠብቀው መልአኩ ኪሩብ ፈያታዊ ዘይማን ወደ ገነት ሲሄድ አብርሃም ነህ፣ ይስሐቅ ነህ፣ ያዕቆብ ነህ፣ አዳም ነህ እያሉ ጥያቄዎችን ከጠየቀው ከተከራከረ በኋላ ደመ ማኅተሙን ሲያሳየው ፈቅዶለት አንተ ተቀድሞ ለአዳም በኦያ ውስጥ ገነት አንተ ከአዳምና ከሔዋን ቀድመህ ትገባለህ የተባለው ተፈጽሞለት ወዲያውኑ ወደ ገነት ገብቷል። መልካ ኢየሱስ እንዲህ ይላል። የመልካ ኢየሱስ ደራሲ ከትንሣኤ በኋላ በ40ኛው ቀን ከምድር ወደ ሰማይ ባረክ ጊዜ የኃጥአን ቤዛ የሆነ ደመ ማኅተምህ ሱራፊ የዘጋውን የገነት በር ከፈተልን ብሎ በምትገለባበት የእሳት ዘይፍ ታጥራ ተከባ ትጠበቅ የነበረችው ገነት ፈያታዊ ዘይማን የክርስቶስን ማኅተሙን ደሙን ይዞ ሲሄድ ፈቅዶለት ገብቷል። ልክ እንደዚህ ሁሉ ዲያቆኑ ሥጋ መለኮት ደመ ወልደ እግዚአብሔርን ባሳየው ጊዜ ካህኑ ፈቅዶለት ይገባል። ፈያታዊ ዘይማን በቀኝ የተሰቀለው ወንበዴ ወይም ጥጦስ ማለት ነው በመከራ ሰዓት የክርስቶስን አዳኝነት አምኗል። በሞት ጻርኝት ውስጥ ሆኖ ተዘከረን እግዚኦ በውስተ መንግሥትከ በማለት ከዓለም ፍጻሜ በኋላ በምጽአት ቀን በቸርነቱ እግዚአብሔር እንዲያስበው እግዚአብሔር ይቅር እንዲለው ቢለምነው የቸርነት ባለቤት ጌታችንና አምላካችን ኢየሱስ ክርስቶስ መሻታችንን አይቶ ይቅር የሚል መሻታችንን አይቶ የሚያድን የራበው ሰው ለምግብ ከሚቸኩለው በላይ እግዚአብሔር ኃጢአተኛውን ለመማር ይቸኩላል እንደሚሉት አባቶቻችን ፈያታዊ ዘይማን በመንግስት በዳግም ምጽአት በመጣ ጊዜ አስበኝ ብሎ ሲለምነው ጌታችን ግን የቀደመ በደሉን የፈያታዊ ዘይማንን የጥንት በደሉን አስቦ ሳያዘገየው ዛሬውኑ ወደ ገነት እንዲገባ ፈቀደለት። እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ። ፈያታዊ ዘይማንም የገነትን በር ክፈትልኝ፣ በቸርነትህ አስብልኝ በማለት እንደለመነ ሁሉ ዲያቆኑ አለቆች፣ መኳንንት ደጆችን በሮችን ክፈቱ እያለ ይለምናል። ወንበዴው ፈያታዊ ዘይማን ለኛስ ይህ ፍርድ የተገባን ነው፣ እርሱ ግን ያለ በደሉ ተሰቅሏል በማለት ምስክርነቱን ሲሰጥ አምላክነቱን ሲያምን አዳኝነቱን ሲረዳ የገነት በር በእግዚአብሔር ፈቃድ ተከፈተለትና ገባ። ዲያቆኑ ካህኑ ለሚጠይቀው ጥያቄ ይሄ የክብር ንጉሥ ከፍትለት ዘንድ ይሄ የክብር ንጉሥ ማን ነው ብሎ ሲጠይቅ ይሄ የክብር ንጉሥ የኃያላን አምላክ እግዚአብሔር ነው ብሎ ምስክርነቱን በሰጠ ጊዜ የመንጦላይቱ በር ተከፍቶለት በካህኑ ፈቃድ ወደ ይገባል። አባ ጊዮርጊስ ዘጋስጫ በቀኝ የተሰቀለውን ወንበዴ የፈያታዊ ዘይማንን መዳንና ወደ ገነት መግባቱን በተመለከተ ውዳሴ መስቀል በሚለው መጽሐፋቸው ላይ እንዲህ ይተርኩታል። ፈያታዊ ዘይማንን የነካው የመስቀል ጥላ ወደ እምነት መለሰው። ፈያታዊ ዘይማን ከመስቀልህ ሕማማት እንደተሳተፈ ሁሉ በመንግስተ ሰማያትም ካንተ ተሳተፈ። አንተ ዛሬ ከኔ ጋር በገነት ትሆን ዘንድ አብልጠህ ለምን አልከው። የምሕረት ጎዳና ያልነካው አንደኛው ሽፍታ ግን አንተስ የእግዚአብሔር ልጅ ከሆንክ አንተንም እኛንም አድን ብሎ የሰደበህን ሌላኛውን እንዲህ ሲል ገሰጸው። እኛስ የሚገባንን አግኝተናል፣ በኃጢአታችንም ተከፍሎናል። ይህ ግን ምንም የሰራው ክፉ ነገር የለም። ወደ አንተም ፊቱን መልሶ አቤቱ በመንግስት በመጣ ጊዜ በምሕረት አስበኝ አለ።
የምሕረት ሰንሰለት ፈያታዊ ዘየማንን ሳበችው። ሁለቱን የሚያገኛቸው የመስቀል መከራ አንድ አይነት ነው። በአንድ አይነት ኃጢአትም ተፈረደባቸው። እነርሱ የተሰቀሉት ስለ በደላቸው እንጂ ስለ አንተ አልነበረም። በግራ የተሰቀለው ሽፍታ ከአንደበቱ በወጣው የስድብ ቃል ምክንያት ጠፋ። በቀኝ የተሰቀለው ሽፍታ ከአፉ በወጣው የልመና ቃል ምክንያት ዳነ። ከቃል የተነሳ ይፈረድብሃል፣ ከቃልም የተነሳ ይፈረድብሃል ያለው የወንጌል ቃል ተፈጸመ በማለት አባ ጊዮርጊስ ዘጋስጫ ውዳሴ መስቀል በተሰኘው መጽሐፋቸው ይናገራሉ። የዚህ ሁሉ ዋናው ሚስጥሩ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሊገባ ሲል ብዙዎች እንዳይገባ ቢፈልጉ ከፊሎቹ እንዲገባ መፍቀዳቸውን ያመለክታል። አንድም የዕለቱ ልዑካን ሁሉም እያያቸው ፊት ለፊት ባለው መግባታቸው ክርስቶስ ከዚህ በፊት ማንም ሰው ሳያዩ እየተደበቀ እየተሰወረ ወደ ኢየሩሳሌም ይገባ እንደነበረ በዕለተ ሆሳዕና ግን ሁሉም ሰው እያየው እየተዘመረለት እልፍ አእላፍ ሕዝብ እየተከተለው ምንጣፍ ተነጥፎለት በግርማ ሞገስ በአደባባይ መግባቱን ለማመልከት ነው። እንደተለመደው ሥርዓተ ቅዳሴው በዚህ መንገድ ከተከናወነ በኋላ በዕለቱ የሚቀደሰው ቅዳሴ ጎርጎርዮስ ነው። እሱ ቅዳሴ ከተቀደሰ በኋላ እንደተለመደው ከእሱ ከተጠናቀቀ በኋላ ማለት ነው የሕያዋን ጌታ የተሰኘው ጸሎት በካህናት ተደርሶ ለምዕመናንም ሥርዓተ ፍታት ይደረግላቸዋል። ከዚያም በኋላ በሰሙነ ሕማማት ሥርዓተ ፍታት ስለማይደረግ በሰሙነ ሕማማት የማይከናወኑ ምስጢራት ሁሉ በዕለተ ሆሳዕና ይከናወናሉ። ለምዕመናንም የዘንባባ ዝንጣፊ ተባርኮ ይሰጣቸዋል። የክርስቶስ የሰላም የነጻነት የድኅነት አምላክ መሆኑን ለመመስከር ዘንባባውን ይዘው በግንባራቸው እያሰሩ በእጃቸው እንደ ቀለበት እያጠለቁ ወደ ቤታቸው ይገባሉ ማለት ነው። ይሄ የሚያመለክተው ትልቅ በዓል በዓላችን ትልቅ የተከበረ በዓል መሆኑን ነው። ትልቅ የተከበረ በዓል መሆኑን ነው። የጌታችንን ትህትናውን፣ አዳኝነቱን፣ ንጉስነቱን፣ ፈዋሽነቱን የምንማርበት እንደ ክብሩን ሊመጥን በሚችል መንገድ አይደለም። በፈረስ ሊድ አይደለም፣ በሰረገላ ሊድ አይደለም። ኤልያስን በእሳት ሰረገላ ያሳረገ አምላክ የእሳት መንኮራኩር የእሳት አገልጋዮች ያሉት ፈጣሪ ዓለማት እግዚአብሔር በተላቀችዋ በአህያዋ ውርንጫ ተጭኖ ወደ ኢየሩሳሌም መግባቱ ምን ያህል ትሁት እንደሆነ እኔ ትሁት ነኝና ከኔ ተማሩ ብሎ በቃልም በተግባርም ያስተማረን መምህረ ትሕትና አባታችን ልዑል እግዚአብሔር ነው። ስለዚህ ከዘጠኙ አበይት በዓላት አንዱ ሆኖ በድምቀት በታላቅ ክብር ይከበራል ማለት ነው። ሆሳዕና ማለት አጽናና አድነን እኮ እባክህ አሁን አድል ማለት ነው። ወይም ደግሞ መድኃኒት መባል መድኃኒት መሆን ነው። ይህም ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 117 ከቁጥር 25 ላይ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅላ ብሎ የዘመረው እንደሆነ ይናገራል። ሕዝቡም እንዲህ እያሉ መዘመራቸው እንዲህ እያሉ ማመስገናቸው ደግሞ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን መድኃኒትነቱን፣ አዳኝነቱን፣ ፈዋሽነቱን፣ ይቅርባይነቱን፣ ሁሉን አድራጊነቱን ለሰው ልጆች ሲል ወደዚህ ዓለም የመምጣቱን ዜና እየመሰከሩ እየተናገሩ እንደሆነ አባቶቻችን በስፋት አመልክተውና አሰብተው ያስተምሩናል፣ ይነግሩናል ማለት ነው። ስለዚህ የዕለቱ የቅዳሴ አገባባችን ስርዓትና በቤተ መቅደስ ውስጥ የሚፈጸመው የዑደት አገልግሎታችን ይህንን በመሰለ መንገድ ይፈጸማል ማለት ነው።